ሞላው ኢትዮጵያውያን በሙሉ የምስራች ጌታችን ምስራች ሞት ያዘናችሁ በሙሉ ሁላችንም ጽናናትን እየተመኘው ዛሬ ምስር አልሞተችም ብሎ ብዙዎቹ እየተመሰከሩ ይገኛሉ። የምስር ሞት ህይወት እንዳለች በላይ የተወራ ይገኛል። የምስር ብዙዎቹ የመሰከሩላት ብዙዎቹ ያወሩላት ስታገለግል በጌታ ቤት የቆየች ብዙዎቹ የሚወዷት እህታችን ምስር ነፍሷን በጸገነት ያኑራት፣ ነፍሷ በእረፍት ይኑር እያለን ዛሬ የምስር ሞት ለብዙዎች አስገራሚና አስደናቂ በሆነ በቀብር ስነ ስርዓት ሁሉ ተፈጽሞ ብዙዎቹ ለሷ ግጥም ጽፎ ብዙዎቹ ለሷ መልካምነቷን እያወሩ ይገኛሉ። የመልካምነት በዚህ ምድር ላይ ከተመሰከረ በሰማይ እንደምትሰበክ በእግዚአብሔር ቃል እንዳለ ነው። ዛሬ ብዙዎቹ ስለሷ መልካምነት ለትንሽ ለአዋቂ ለትልቅ እየታዘዘች በእግዚአብሔር ቤት እያገለገለች በታማኝነት እንደኖረች ብዙዎቹ ያወራሉ። ዛሬ እግዚአብሔር ይመስገን ምስር አርፋለች እንጂ አልሞተችም። ምስር እግዚአብሔር ወደ መወዳት አምላኳ ሄዳለች እንጂ አልሞተችም። አምላኳ ወዷና ፈቅዶ ተቀብሏታል እንጂ ምስር በፍጹም አልሞተችም። ሞትና መንቀላፋት ይለያል። በጌታ መሆን መታደል ነውና በጌታ ማረፍ እረፍት ነውና እግዚአብሔር አምላክ ይመስገን። የምስር ሞት ለብዙዎች ትምህርት የሚሆን ብዙዎችን የሚያጽናና ይሆናል። ብዙዎቹን የሚያስደስት ደስ የሚል የእግዚአብሔር ቤት መኖር ምን አይነት መታደል እንደሆነ ለብዙዎቹ ተገልጧል። ብዙዎቹ ከምስር ህይወት ብዙዎቹ ይማራሉ ብሎ ብዙ ሞላው ክርስትና ሃይማኖት ተከታዮች የራሳቸውን ህይወት እንዲመረመሩ ሁሉንም አስተምሮት ይኖራል። እዚህ ሞት ውስጥ ብዙዎቹ እንደሚማሩ በፍጹም አንጠራጠርም። እግዚአብሔር ይመስገን። ለምስር የተመዘገበው የደብዳቤ ጥሪ ብዙዎቹ በኮሜንት ብዙዎቹ የተገለጠ ሲሆን አንድ በጣም ድንቅ የሆነ ወንድማችን የምስር ጓደኛ የሆነ ወንድማችንን የተገጠመው ግጥም አብረን እንሰማለን። ጽሑፍ በጌታ በኢየሱስ ክርስቶስ ስም አነባለሁ። ቤተሰብ በጥሞና ጓደኞች፣ ወዳጆች፣ ዘመድ አዝማድ እንድትሰሙኝ በአክብሮት ጠይቃለሁ። በመጀመሪያ የሚዬ የምስራች ምስሯ የምንላት እህታችን ወዴት እንደሄደች ልናገር ወዳለሁ። የማይነጥፍ ደስታ ወዳለበት በጉ ብርሃን ወደሆነበት በሽታ፣ አደጋ፣ ጭንቀት፣ እጥረት፣ መቀኝነት፣ ስደት፣ መናቅ፣ ንዴት፣ ክፋት፣ ጥላቻ፣ ብቸኝነት የመሳሰሉት ሐዋርያው ጳውሎስ የሚያስቃትቱን የሚላቸው ነገሮች ወደ ሌሉበት በሰው እጅ ወዳልተሰራች ወደ ብፁዓን አገር ወደ ጻድቃኖች መንደር ነው የሄደችው። የመንግሥተ ሰማያት ምስጢር የገባቸው ቅዱሳን እንቅልፍ የሆነውን ሞት የሚመኙትም ለዚህ ነበር። ከጌታ ጋር የሚገናኙበት ወቅት በመሆኑ እጅግ ተደስተው ነበር የሚያሰላስሉት። ስለዚህ ሐሳብ ሐዋርያው ጳውሎስ በፊልጵስዩስ ምዕራፍ 1 ከቁጥር 20 እስከ 23 ሲናገር እንዲህ ይላል። ነገር ግን በሕይወት ብኖር ወይም ብሞት ክርስቶስ በግልጽነት ሁሉ እንደ ወትሮው በሥጋዬ ይከብራል። ለእኔ ሕይወት ክርስቶስ ነው። እግዚአብሔር ሉዓላዊ ነው። የወደደውን አደረገ። በርካቶች በእውነት ለምስር ህልም ሲያልሙ ነበረ። እንደምትሞት ይታወቅ ነበረ። አይቼው ዝም አልኩት ብላ አንድ እህት ጽፋለች። በጣም ብዙዎቹ በእውነት ለምስር መልካም ኮሜንቶችን ሰጥቷታል። በጣም ደስ የሚል ማስታወቂያዎች በፊቱ
በእውነት እግዚአብሔር ፊትም ሞገስ ያለው ነገር እየተወራ ይገኛል። ሰዎቹ ሁሉ በእውነት ምድር ላይ እየመሰከሩት ነው። በሰማይ ይሄ የተቀበለ ይሆናል። ሰዎች እንደወደዱት ከእግዚአብሔርም ቃል የቅዱሳን ሞት ጽድቅ እንደ ሞት ሳይሆን እንደ ሕይወት በመኖር እንደሆነ ይናገራል። ሁሉም ደስ የሚል ስነስርዓት፣ አድናቆት፣ ሽኝት፣ ኮሜንቶች፣ ለእሷ ያለው ጥልቅ ሐዘን ሁሉ ደስ የሚል በምድር ሰዎች የመሰክሩት አይነት ነው። ሁላችሁም በእንደዚህ አይነት ሞት እንድትሞቱ በእግዚአብሔር ፍቃድ ይሁን። ደስ የሚል እግዚአብሔር ሰማይ ደስ ብሎት የሚቀበል ሞት ነው። ቤተሰብ ያደነቁት፣ ቤተክርስቲያን ያደነቁት፣ ጓደኞች፣ ሚዲያ ሁሉ የወደዱት ድንቅ ድንቅ ኮሜንቶች፣ ድንቅ ድንቅ የአፍ ቃሎች ምስክርነት ይሰማል። ጭማኝነት ባለ በእውነት ምስክርነት አለ። መልካምነት ባለ ምስክርነት አለ። ስለ እናንተ ብዙ ሰዎች ስለ መልካም እንዲኖራ፣ ስለ መልካም እንዲነገር፣ ስለ መልካም እንዲመሰክር፣ መልካም ሆኖ ለሰዎች ዘመድ አዝማድ ሞት